ሰላም እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ግንቦት 12 ቀን 2018 ዓመተ ምህረት በኢትዮጵያ የምንዛሬ ገበያ ላይ ታላቅ ለውጥ ተከስተዋል። ትናንትና ብሔራዊ ባንክ ያካሄደው የ$500 ሚሊዮን ልዩ ጨረታ የመቁረጫ ዋጋ 159 ብር ከ63 ሳንቲም ላይ መዘጋቱ ተከትሎ ባንኮች ዛሬ ጠዋት አዳዲስና እጅግ ከፍተኛ ዋጋዎች ይዘው ብቅ ብለዋል። በጥቁር ገበያ ላይስ ምን አዲስ ነገር ተፈጠረ? የትኛውስ ባንክ በከፍተኛ ዋጋ እየገዛ ነው? የሰባቱን ሀገራት ዝርዝር ጭማቂ መረጃ አሁን ይዤላችሁ ቀርቤያለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ወደ ዝርዝሩ እንለፍ። በመጀመሪያ በባንኮች ይፋ የተደረገ አዲስና ከፍተኛ ምንዛሬ ተመን እንመልከት። አንደኛ፣ የአሜሪካ ዶላር የጨረታውን ውጤት ተከትሎ አቢሲኒያ ባንክ እና የግል ባንኮች መግዣ ዋጋቸውን በከፍተኛ ሁኔታ በማሳደግ እስከ 159 ብር ከ90 ሳንቲም አድርሰዋል። ባንኮች የሚሸጡበት ዋጋ ደግሞ በ161 ብር ከ50 ሳንቲም አልፈዋል። የኢትዮጵያ ንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ መግዣ በ158 ብር ከ20 ሳንቲም አካባቢ ይገኛል። ሁለተኛ፣ የእንግሊዝ ፓውንድ ነው። የእንግሊዝ ፓውንድ በባንኮች ታሪክ ትልቁ ዋጋ አስመዝግበዋል። አዋሽ ባንክ መግዣውን በ214 ብር ከ50 ሳንቲም ሲያደርስ መሸጫው ደግሞ 218 ብር ከ80 ሳንቲም ደርሰዋል። ሶስተኛ፣ የካናዳ ዶላር ነው። የካናዳ ዶላር በአቢሲኒያ ባንክ በኩል መግዣው 114 ብር ከ20 ሳንቲም ሲሆን መሸጫው ደግሞ በ116 ብር ከ80 ሳንቲም ደርሰዋል። አራተኛ፣ የኢማራትስ ድርሃም ነው። ዳሽን ባንክ መሪነቱ እንደያዘ ሲሆን መግዣው ዋጋው 45 ብር ከ80 ሳንቲም መሸጫው ደግሞ ከ46 ብር ከ90 ሳንቲም ገምተዋል። አምስተኛ፣ የሳውዲ ሪያል ነው። የሳውዲ ሪያል በዳሽን ባንክ መግዣው 44 ብር ከ95 ሳንቲም ሆኖ ሲመዘገብ መሸጫው ደግሞ 45 ብር ከ90 ሳንቲም ደርሰዋል። ስድስተኛ፣ የኩዌት ዲናር ነው። በዶላር መናር ምክንያት የኩዌት ዲናር በብሔራዊ ባንክ ስሌት መሰረት የመግዣ ዋጋ ወደ 512 ከ30 ሳንቲም ሲያድግ መሸጫው ደግሞ 523 ብር ደርሰዋል። ሰባተኛ፣ የባህሬን ዲናር ነው። የባህሬን ዲናር በተመሳሳይ መግዣ በአማካኝ 417 ብር ከ10 ሳንቲም ሲሆን መሸጫው ደግሞ 425 ብር ከ50 ሳንቲም ሆነዋል። ወደ ጥቁር ገበያ ስንመጣ ደግሞ የባንኮች ዋጋ ወደ 160 ብር መጠጋቱ በጥቁር ገበያው ላይ የዋጋ ጭማሪ አስከትለዋል። በአሁኑ ሰዓት በጥቁር ገበያ አሜሪካ ዶላር መግዣ 183 እስከ 185 ብር መሸጫው ደግሞ 189 እስከ 192 ብር ደርሰዋል። የእንግሊዝ ፓውንድ ደግሞ መግዣው 229 ብር ሲሆን የኢማራት ድርሃም ደግሞ እስከ 52 ብር እየተመነዘረ ይገኛል። የተወደዳችሁ ቤተሰቦች፣ የባንክ እና የጥቁር ገበያ ልዩነት ወደ 28 ብር ዝቅ ብለዋል። ብሔራዊ ባንክ ባደረገው የ$500 ሚሊዮን መርፌ ገበያው በቀጣዮቹ ቀናት ወዴት ሊያመራ እንደሚችል በሌላ ቪዲዮ በስፋት እንመለከታለን። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሰብስክራይብ፣ ኮሜንት አትርሱ።